ሰላም እጅግ በጣም የሚደንቀው የዶንኪ ቲዩብ የእይታ ድምቀት በመጀመሪያ የ2 ሰዓት እይታዎች 4749 እይታ አይደንቅም? ተመልካቾቻችን እኔ ለእናንተ ለተመልካቾቼ በየ2 ሰዓቱ ለማቅረብ ፈልጌ ነበርና ከዛ ግን በ3ኛው ሰዓት ሳይው አልቻልኩም። በቃ ተተኮሰ ማለት ይቻላል። በ3 ሰዓታት ውስጥ 7822 ቪው Donkey Tube achieved 8,822 hits in 3 hours. ታዲያ ቤተሰብ እንደዚህ አይነት አቺቭመንት ለኔም ለናንተም ይስጠን፣ አሜን። እኔ ወንድማችሁም እንድበረታ ቀለል አድርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ። አመሰግናለሁ። በጣም የሚያስደንቅጠው ደግሞ 4ኛው ሰዓት ላይ ነው። 974 ላይክ፣ 102 ኮሜንት፣ 11112 ቪው በ4 ሰዓት ውስጥ በ4 ሰዓት ውስጥ አስቡት እንግዲህ ፋሚሊ። ለዚህ ነው 10 ጊዜ የምጨቃጨቃችሁ። ሰብስክራይብ ላይክ አድርጉልኝ ፕሊዝ። አሁን ደግሞ 5ኛውን ሰዓት ከተለቀቀ በ5ኛው ሰዓት 1000 ላይክ 106 ኮሜንት። ሜቢ ለምን ብዙ አልጨመረም ብላችሁ ሊሆን ይችላል። ምክንያቱም ከሌሊቱ 8:30 ሰዓት ስላለ ነው። ጠዋት ላይ በጣም ብዙ እንደሚጨምር እናያለን። ኦኬ፣ በዛውም ቪዲዮ ለመስራት ምን ያክል እንደምደክም እያያችሁ ነው። እይታው ደግሞ 12661 ከ4 ሰዓት እስከ 6 ሰዓት ያለው ቪው በጣም ብዙ አልጨመረም። ምክንያቱም በጣም ሌሊት ስለሆነ ብዙ ኢትዮጵያዊ አሁን ቪዲዮ እያየ አይደለም። እርግጠኛ ነኝ አሁን እኔ ይህንን ቪዲዮ እየሰራው ባለውበት ሰዓት እናንተ እያላችሁ እንደሆነ አውቃለሁ። እናም እንቅልፋችሁም የሰላም ይሁንላችሁ። 7 ሰዓት በኋላ ዶንኪ ቲዩብ ከተለቀቀው አሁን ነው ቪዲዮአቸው ፈነዳ ማለት ነው የሚገባው 17540 ዶንኪ ቲቪ ቪዲዮአቸውን ከለቀቁ በኋላ 8 ሰዓት ቆይታዎች 18322 አቺቭ አድርገዋል። ዶንኪ ቲዩብ ከ9 ሰዓታት በኋላ ስንት ታየለት? የሚገርም እኮ ነው። 20,000 ከ70 ቪው እና 1200 ላይክ አግኝቷል ማለት ነው። ዶንኪ ቲዩብ ከተለቀቀው ከ11ኛው ሰዓታት በኋላ 23000 ቪው። በእውነት እጅግ በጣም አስደናቂ አስገራሚ እይታዎች ናቸው። እስኪ እንቀጥል ደግሞ አሁን ደግሞ እጅግ በጣም አስደናቂ ዶንኪ ቲዩብ ቪዲዮአቸውን እስከለቀቁት ከ12ኛው ሰዓታት በኋላ 24000 ኬ። አረ ጎበዝ አጨብጭብ፣ አጨብጭብ። በእውነት እጅግ በጣም አስደናቂ ነው። ዶንኪ ቲዩብ ቪዲዮአቸውን ከለቀቁ ከ14 ሰዓታት 28000 እይታዎች 28000 እይታዎች ወደ ዶላር ሲቀየር ምን ያክል እንደሆነ ልነግራችሁ አልችልም። አሁን ደግሞ ዶንኪ ቲዩብ ቪዲዮአቸውን ከለቀቁ ከ15ኛው ሰዓት በኋላ ለብዙዎቻችን እጅግ በጣም ከባድ የሆነው ነገር 30000 ቪው። አካችሁ ምርጥና ሰላማዊ የሆናችሁ ቤተሰቦች ፕሊዝ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ከኔ ጋር ቆዩ። አሁን ደግሞ ዶንኪ ቲዩብ ቪዲዮአቸውን ከለቀቁ በኋላ ከ17ኛው ሰዓት ደርሰናል። ይመቻችሁ። 30983 አቺቭ አድርገዋል። ትልቅ ሰክሰስ ነውና በእርግጥ ዶንኪ ቲዩብ በሀገራችን ውስጥ ካሉ ትልቁ ሚዲያ ነው። ቀጣይ ላይም ልክ እንደዚህ በጣም ብዙ የሆኑ ስራዎች ይዤላችሁ የመመጣ ይሆናል። አሁን ግን ወደ 18ኛው ምናምን ቪዲዮችን ከተለቀቀ በ18ኛው ሰዓት 41574 ከተለቀቀ በኋላ በ21 ሰዓታት ውስጥ 48000 ኬ ከተለቀቀው ከ22 ሰዓታት 51000 እይታዎች አቺቭ አደረገ። ውድ ተመልካቾቼ እኔ የምዘግበው የ24 ሰዓት እይታዎች ስለሆነ የመጨረሻውን በስተመጨረሻም ዶንኪ ቲዩብ በ24 ሰዓት ወይም ደግሞ በአንድ ቀን ውስጥ 57000 ቪው አቺቭ ማድረግ ችሏል። እኔም እናንተም ሁላችንም ዩቲዩብ ላይ መሰገጥ አለብን፣ ምክንያቱም ብር ማግኘት አለብን። እኔም እስካሁን ምንም አይነት ብር እያገኘው ስላልሆነ ሁላችሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰፖርት አድርጉ። አመሰግናለሁ በጣም። በሌላ ቪዲዮ እስከምመለስ በያለንበት እግዚአብሔር ይጠብቀን። አመሰግናለሁ።